በጣም የሚያስጠላ የሙኒት ልጆች አንተን ያልገባኝም ምን አይነት አስተዳደግ ነው ያደግከው? የት ነው ያደግከው? ትንሽ የወንድ ሽታ ይኑርህ እስኪ። ወንድ ሽተት ሱሪ በለበሰ መሰለ እንዴ? ባንጠለጠለ መሰለ እንዴ? አይደለም። ወንድነት መጀመሪያ እዚህ ጋ ነው። ወንድ ልጅ ምላሱን የሰበሰበ ነው። የሚያምረውም እኛ ሴቶች ምላሳችንን ስንዘረጋ ነው፣ አንተ ላይ አይደለም። እኔ አልፋታህም። አንተ ህዝብ ያስጨረስክ በከሌና ከሌ ስም ተደብቀ መርዝን ኢትዮጵያ ላይ የለቀክ ወንድ ነህ። ወንድ ከሆንክ ሄዳ ሀገርህ አትገባም? ግባና ሂድ አግዝ። ሂድ አንተ ትክክል አይደለም የምትለውን ነገር አስተካክል። እዚህ ጋር ቁጭ ብለህ በምላስ ብቻ በምላስ ብቻ የምትኖር ወንድ፣ በምላስ ብቻ የምትኖር አንተ የኔን ሟች እናት ሰደብክ። አንተ እኔ አልሳደብም። ራስህን ግን አሰድብሃለሁ። ራስህን በራስህ ትሰድባለህ። እኔ ምልልሃለሁ ወላሂ እኔ ምን አይነት ሃይዋን ነኝ፣ እኔ ምን አይነት ደደብ ነኝ ትላለህ። ይሄን እያልክ ነው ሲጀመር። እዚህ ጋር ነው የመጣኸው። እዚህ ጋር ቀዳዳ፣ አንተ ቀዳዳ፣ አብረው ያሉት ቀዳዳ፣ አንተን አምነው ሰምተው የሚከተሉ ደግሞ እነሱም ቀዳዳ ወንፊቶች ናችሁ ሲጀመር ሁላችሁ። እንዲህ አነጥራችኋለሁ፣ አበጥራችኋለሁ፣ ገና ትበጠራላችሁ። አንተ እኮ በጣም ክፉ ሰው ነህ፣ ወላሂ ክፉ ሰው። እከሌ ኤችአይቪ ያለበት፣ እከሌ በ7 ወንድ ተደፍሯል፣ እከሌ እንደዚህ ተደርጓል፣ እከሌ እንደዚህ ተደርጓል። ወይኔ ከከሌ ራስ ወርደህ እስኪ ራስህን እይ። ከከሌ ራስ ወርደህ ራስህን እይ። ምን ላሳጥርላችሁ? ምን ሌላ ወሬ የማወራው የለኝም። ይሄ ነው ወሬ። ክምራር እናትሽ ትበዳልሽ። በቃ አሁን ጀምርልሻለሁ። አይሻል ቦርኮ ነሽ። እሺ በህይወቴ ነው የመጣሽው አይደል? በህይወቴ እስከመጣሽ ድረስ አንቺ እንዳንቺ አይነት ፈረስ ጭኜ ጋልብሻለሁ። አንቺን ጭኜ ጋልብሻለሁ። ወደላ 300 ኪሎ አንቺ እኔን አስፈራርተሽኝ የትም አትሄጂም። እኔ አልሰድብህም። በታሪክ አልሰድብህም። ከቅን ሰዎች ጋር አብረህ የምትውል እንዲህ አይነት ሰው እንዴት እንደሆንክ ሊገባኝ አልቻለም። እኔ አንተ እላይህ ላይ ጠላት ቢመጣብህ ልንገርህ፣ ሆዴ ውስጥ እንደ ልጆቼን እንደምደብቀው ሆዴ ውስጥ ከትቼ እደብቅሃለሁ። አንተ ጠላት ቢመጣብህ ቤቴ። በጣም ነው የሚያስጠላው። የሙኒት ልጆች ለምን አባታቸውን ይለጠፉባት? አንቺ ፌስቡክሽ ላይ ምናምን አለ እንደ ሙኒት የልጆቹ የለም። የአንቺ ልጆች አይደሉም? በጣም ይቅርታ ግን ምንም ችግር የለም። ቢሆንም በጣም ተረጋጊ እሺ። ችግር የለም። ይሄን ፌስቡክሽ ላይ ምናምን ለጥፈሽ ነው? ምንም እንዳይገርምሽ። ኦኬ ፌስቡክ ላይ የለም። ይሄ እነዚህ አሁን የእናት አባቴ ፌስቡክ ላይ ያለ ኔቨር ማይንድ። ነውር የለውም። ምን ነውር አለው? ዚስ ኢዝ ኖርማል ነው። እሺ እኔ ምንም አይመስለኝም። ቆንጆ እናት ነው ያለሽ። አላህ ይረሐምሃ። በጣም ነው ሰው ግን እንዴት እርስ በራሱ እንዴት እንደሚጎዳዳ ችግር የለም። እኔ የማፍርበት ነገር የለኝም። የእንትናን ፎቶ ስለጥፊ እኛም የነዚህ የምናምን ልጆችሽን እንለጥፋለን ነው። ይለጥፉ። ምን የሚያሳፍር ነገር አለው? የሚያሳፍሩ ልጆች የሉኝም እኮ። ምንም ችግር የለም። በጣም ነው የሚያስጠላው። የሙኒት ልጆች ለምን አባታቸውን ይለጠፉባት? አንቺ ፌስቡክሽ ላይ ምናምን አለ እንደ ሙኒት የልጆቹ የለም። የአንቺ ልጆች አይደሉም? በጣም ይቅርታ ግን ምንም ችግር የለም። ቢሆንም በጣም ተረጋጊ እሺ። ችግር የለም። ይሄን ፌስቡክሽ ላይ ምናምን ለጥፈሽ ነው? ምንም እንዳይገርምሽ። ኦኬ
ፌስቡክ ላይ የለም ይሄ እነዚህ አሁን የእናት አባቴ ፌስቡክ ላይ ያለ ኔቨር ማይንድ ነውር የለውም። ምን ነውር አለው? ዚስ ኢዝ ኖርማል ነው። እሺ እኔ ምንም አይመስለኝም። ቆንጆ እናት ነው ያለሽ። አላህ ይረሐምሃ። በጣም ነው ሰው ግን እንዴት እርስ በራሱ እንዴት እንደሚጎዳዳ ችግር የለም። እኔ የማፍርበት ነገር የለኝም። የእንትናን ፎቶ ስለጥፊ እኛም የነዚህ የምናምን ልጆችሽን እንለጥፋለን ነው። ይለጥፉ። ምን የሚያሳፍር ነገር አለው? የሚያሳፍሩ ልጆች የሉኝም እኮ። ምንም ችግር የለም።